ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ተቆራጭ ሰራ ነው። እዚህ ጋር እንቁላል እየሰበርኩ ነው። 4 እንቁላል ነው የተጠቀምኩት። እንቁላል እየሰበርኩ ነው። 4 እንቁላል ነው የተጠቀምኩት። እዚህ ጋር ስኳር እየሰብሬ አስቀምጬ ነበረ። 1 ኩባያ ለክቼ አስቀምጬ ነው። እዚህ ጋር የምንጨምረው ቫኒላ ነው። 1 የቡና ማንኪያ ይቅርታ፣ የቡና ማንኪያ በራሳችሁ መለኪያ መጠቀም ትችላላችሁ። እዚህ ጋር ጨምሬ ያለሁኝ እና ወደ ፓትራይን እያደረጉ ነው። ፓትራይን ዘይት ቀብቼው ነበረ። አሁን እዚህ ጋር ግማሹን ሊጥ እያደረኩኝ ነው። ግማሹን ደግሞ እዚህ ጋር ካካኦ ፓውደር አለኝ። እሱን ያደረኩትኝ 2 የሻይ ማንኪያ ያደረኩበት። እዚህ ጋር ደግሞ ኖቴላን ያደረኩት ኖቴላ ወይም ነበር ቸኮላት ያደረኩበት። እሱንም 1 ሙሉና 11 አነስ አድርጌ የሾርባ ማንኪያ የሻይ ማንኪያ ያደረኩበት። አንድ ላይ ሚክስ አደረኩት እና እዚህ ጋር አደረኩ። ሚክስ አደረኩት እና ከዛ ከላይ አፈሷለሁ ማለት ነው። ከላይ በነገራችን ላይ እንትኑን ኦቭኑን ቆይቻለሁ ከለኮስኩት በደንብ መጋል ስላለበት ቆየሁ ከለኮስኩት እና በ170 ግሎልኛል። እንደዚህ ይህንን ከላይ አፈሰስኩበት ማለት ነው። ይህንን ከላይ ካደረኩበት በኋላ ወደ ውስጥ እንዲገባ በረዣዥሙ ሽሽክ በመስሪያ ውስጥ ካለ አይደለ በሱ ወደ ውስጥ ገባ አደረኩት። እንደዚህ ያደረኩት ማለት ነው። ድብልቅልቅ እንዲል ከታችም ብራውኑንም ነጩንም እንዲያገኘው ከውስጥም ከላይም አነካካሁትም። ኦቭኔ ግሏል ከታለሁ ማለት ነው። ኦቭኔ ግሏል። በሰላድ እያዘጋጅቻለሁ። እዚህ ጋር ደግሞ ትንሽ ክሬም ሊሰራለት ነው። ሙሉ ለሙሉ ሳይሆን ትንሽ ከላይ ክሬም ሊሰራለት ነው። እዚህ ጋር 1 ዲሽ ይጠቀም 1 ዲሽ ጣን የተጠቀምኩት። እዚህ ጋር ደግሞ ነይስ ነው እንደሚሉት ጣፋጭ ነው ይሄ ነገር፣ ክሬም ነው ይሄኛው። 2 የሻይ ማንኪያ ክሬም ተጠቅሜበታለሁ። እዚህ ጋር ሻንቲ ክሬም ነው በወረቀት ያለው ክሬም ነው ይሄኛው፣ ሻንቲ ክሬም ነው። ይሄንንም አልጨረስኩበትም፣ አነሳለሁ በትንሹ ነው የሰራሁት። እዚህ ጋር የሁለት ቤቱ ወጥቷል ደርሷል ማለት ነው። ወደ ማቅረቢያው ላዘጋጀው ነው ማለት ነው። ወደ ማቅረቢያው ያዘጋጀሁት እንዲህ ሲገለብጠው ቆንጆ ሆኖ በስሏል ብላችሁ የሚያምር ብራውን ነው የወጣው። ቆንጆ ሆኗል። ከዛ ቅድም ያዘጋጀሁትን ክሬም አሁን አናቶ ላይ አደርግበታለሁ። እንደዚህ አናቱ ላይ ፈሰስ አደርግበታለሁ።
አለመጠቀምም ይቻላል፣ መጠቀምም የተቆራጭ ስለሆነ አለመጠቀምም ይቻላል። ግን እንደዚህ በደረቁ ከማቅረብ ብዬ ነው እና እንደዚህ ደግሞ ያምራል። ከዛን እዚህ ጋር ለማስዋብ ሞክሬያለሁ ማለት ነው። እዚህ ጋር እንደዚህ ያሳመርኩት ከዛን እንደዚህ ቆረጥ አድርጌ ለማየት ሞከርኩኝ። ውስጡ በጣም የሚገርም በቃ ስፖንጅ ነው የወጣው። ጣፋጭ ነው፣ በዛ ላይ ውስጡ ስፖንጅ ነው። ምርጥ ኬክ ነው የሆነው። ያላችሁ ውስጡም የሚያምር ሆኗል፣ በዛ ላይ ስፖንጅ ሆኗል። በጣም ቆንጆ ነው። ያ ስፖንጅ ነው ውስጡ፣ በጣም አሪፍ ነው የሆነው እላችኋለሁ ውዶቼ።